በኢትዮጵያ ወቅታዊ ገበያ ውስጥ 10 ብር ትንሽ ገንዘብ ብትመስልም በትክክለኛው አስተሳሰብና ትጋት ወደ ትልቅ ካፒታል የሚቀይርባት የመነሻ ዘር ነች። በዚህ ገንዘብ ትልቅ ሱቅ መክፈት ወይም ማሽን መግዛት ባይቻልም በእውቀትና በጉልበት ላይ የተመሠረቱ ሥራዎችን መጀመር ይቻላል። በ10 ሺህ ብር ሊጀመሩ የሚችሉ 4 ምርጥ የቢዝነስ ሐሳቦችን ነው። 1. በትንሹ የሚጀመር የንግድ ሥራ። ይህ ምርትን ከአምራች ወይም ከጅምላ ተቀብሎ ለተጠቃሚ ማድረስ ነው። ሐሳቡ ወቅታዊና ተፈላጊ የሆኑ ጥቃቅን ዕቃዎችን ለምሳሌ የሞባይል ቻርጀሮች፣ የጆሮ ማዳመጫ፣ የሴቶች ጌጣጌጥ ወይም ወቅታዊ አልባሳት ከጅምላ ተራ ፒያሳ ወይም መርካቶ በትንሹ ገዝቶ በሶሻል ሚዲያ ወይም በየመስሪያ ቤቱ ለሚያውቋቸው ሰዎች መሸጥ። ጥንካሬው ሱቅ አያስፈልግህም፣ ገንዘብህ ቶሎ ቶሎ ይሽከረከራል። 2. የተፈላጊ ክህሎት አገልግሎት። ገንዘብህ ለቁሳቁስ ሳይሆን ለጥቃቅን መገልገያዎችና ለማስተዋወቂያ ይውላል። ሐሳቡ የቤት ውስጥ ወይም የቢሮ ጽዳት አገልግሎት። በ10 ሺህ ብር ጥቂት የጽዳት ዕቃዎችንና ኬሚካሎችን ገዝቶ በታታሪነት ሥራውን መጀመር ይቻላል። ሌላ አማራጭ የምግብ ማድረስ ወይም ደላላነት። እዚህ ጋር ዋናው ካፒታልህ ስልክህና ታማኝነትህ ናቸው። 3. የከተማ ግብርና ቦታ ካለህ 10 ብር ለዚህ ሥራ በቂ መነሻ ነው። ሐሳቡ የዶሮ እርባታ፣ ለእንቁላል ወይም የፈጣን አትክልቶች ልማት፣ ሰላጣ፣ ቃሪያ፣ ቲማቲም። በትንሽ ቦታ ላይ ጥቂት ዶሮዎችን በመግዛት ወይም ዘርና ማዳበሪያ በመግዛት ሥራውን መጀመር ይቻላል። ጥንካሬው የምግብ ፍላጎት ሁልጊዜ ስላለ ገበያ አታጣም። 4. የዲጂታል አገልግሎቶች። ዴለቴውስስ ላፕቶፕ ወይም ስማርት ካለህ በጣም ትርፋማ ነው። ሐሳቡ የሶሻል ሚዲያ ገጽ አስተዳደር፣ ሶሻል ሚዲያ ማኔጅመንት፣ ፎቶግራፍና ቪዲዮ ኤዲቲንግ ወይም የግራፊክ ዲዛይን። 10 ብር ለኢንተርኔት ካርድና አጭር ስልጠናዎችን ለመውሰድ መጠቀም ትችላለህ። የባለሙያ ምክሮች ለስኬታማነት። 1. የቤት ኪራይ ውስጥ አትግባ። 10 ብርህን ለቤት ኪራይ ከከፈልከው ቢዝነሱ ገና ሳይጀምር ይሞታል። ሥራውን ከቤትህ ወይም በሰው ስር ሆነህ ጀምር። 2. ትርፌን አትብላ። በመጀመሪያዎቹ 6 ወራት የምታገኘውን ትርፍ መልሰህ ካፒታልህ ላይ ጨምረው። 3. ታማኝነትና ጥራት። በትንሽ ካፒታል ስትነሳ ትልቁ ሀብትህ ስምህ ነው። ሰውን አትቀጥፍ፣ ሥራህን በጥራት ሥራ። ትልቅ ለመሆን የግድ በትልቅ ካፒታል መጀመር የለብህም፣ ነገር ግን ለመጀመር የግድ መነሳት አለብህ።